ሰላም ሰላም፣ እንዴት ናችሁ? ዩቲዩብ ቤተሰቦች በሳምንት እንግዲህ በሽክ ብዬ በፈትል ቀሚስ መጥቼላችኋለሁ። እንዴት እንደሚያምር ፈትል ቀሚስ እዩት። እኔ በጣም ነው የወደድኩት። እናንተ ደግሞ እንደምትወዱት በጣም እርግጠኛ ነኝ። በጣም የሚያምር በዘመናዊ ስታይል የተሰራ ፈትል ቀሚስ ነው። ይህን ቀሚስ ታውቁታላችሁ። ካሁን በፊትም ከኋላ እንደምታዩት ትፍትፍ ነው። በጣም የሚያምር ትፍትፍ ነው። እንግዲህ ይሄ ፍሪ ሳይዝ ነው። ለረዥም ሴት ነው የተሰራላት። እኔ ስለወደድኩት እንግዲህ ላሳያችሁ ብዬ ነው። ቆንጆ ቆንጆ ነገር ሲሆን ወደ እናንተ ማሳየቴ አልተውም ማለት ነው። ዛሬ እንግዲህ መነኖች ይዤላችሁ መጥቻለሁ። ወተዘጋጀውባቸው ነው። ወደዚህኛው ልብስ ሄድላችሁ። እንግዲህ ይሄ የሚያምር ትልቅ ልብስ እንግዲህ አሁን መጪው በዓል ፋሲካ እየመጣ ነው። ብዙ በዓላቶች እየመጡ ስለሆን ለእነሱ የሚሆናችሁ ልብስ ነው ይዤላችሁ የመጣሁት። አንድ ደረጃ ያለው የሚያምር ትልቅ ልብስ ነው። እንደምታዩት የሚያምር ፍላወር ዲዛይን ያለው ልብስ ነው። ቆንጆ ነው። እዛ ላይ አርቡ ጥለቱ ሰፊ ነው። አርቡም ሰፊ ነው። ወደ አርቡ ሲሄድላችሁ ጥለቶቹ ደግሞ ኮምባይኔሽን ናቸው። በጣም የሚያምር ነው። ከለር አገባባቸው ብዙ አይነት የከለር ኮምባይኔሽን አለው። እንደምታዩት ቀይ አለው፣ ቢጫ አለው፣ ዶቃ አለው፣ ብርቱካን ከለር አለው። ብዙ አይነት ከለሮች ነው ያሉት። ብዙ አይነት ከለር ሲኖረው ደግሞ ልብሱ የተለየ ውበት ይኖራል ማለት ነው። ብዙ አይነት የከለር ድብልቅ ሲኖረው የሚያምር ከለር እና የራሱ የሆነ ውበት ይዞ ይመጣል ማለት ነው። ልብሱ ፒንክ አለው። እዚህ ጋር ደቃቃ ፒንኮች በመስቀል የተሰራ መሀሉ እንደምታዩት የአበባ ዲዛይን ያለው መሀሉ አበቦች ናቸው። እዚህ ጋር ደግሞ መስቀሎች አሉት ሁለቱን ያገናኘው ማለት ነው። ከላይ ደግሞ ደረጃ አለው። ከታች ያለችው ደረጃ ከዚህ ላይ ወጥቶለታል ማለት ነው። በጣም የሚያምር ልብስ ነው። ትልቅ ልብስ ነው። ይሄ እንግዲህ አሁን ለሚመጡት በዓላቶች ድምቅ አድርጎ የሚያስውባችሁ ልብስ ነው። ወደ ነጠላው ሲሄድላችሁ ነጠላው ትልቅ ነው። እንደምታዩት ትልቅ እዚህ ጋር መሀል ላይ ያለው ፍላወሮች ወጥተውለታል ማለት ነው። እዚህ ጋር ደግሞ መዝጊያውና መዝጊያው በትንንሹ ተሰርቶለታል። ትልቅ ነጠላ ነው። ትልቅ ቀሚስ ሲሆን ትልቅ ነጠላ ሲሆን ውበት ይኖረዋል ማለት ነው። ድምቅ ያደርጋችኋል። ፕሮግራም ላይ የተለያየ ሰርግ ላይ እንዲሁም ለፈለጋችሁት ነገር ስትለብሱ ጣል አድርጋችሁ ትከሻችሁ ላይ ትልቅ ልብስ ሲሆን ትልቅ ነጠላ ያለው ሳይዝ ሲሆን በጣም ነው የሚያሳምራችሁ። ውበት አለው። ሳይዙን ሳሳያችሁ የነጠላው ይሄን ይመስላል። በጣም ትልቅ የትን ቦታ ብትለብሱት የሚያላብሳችሁ በደንብ የሚያላብሳችሁ ልብስ ነጠላ ነው። 2 ከ20 ነው ማለት ነው። ቆንጆ የመነን ጥራት አለው። ወደ መነኑም ሲሄድላችሁ 2 አይን መነን ነው። ነጠላው ደግሞ 1 አይን ነው የሚሸመነው ማለት ነው። ዋጋው እንደዚህ ጥንቅቅ ብሎ አልቆለት 27,000። ወደ እዚህኛው ልብስ ሄድላችሁ። እቺኛዋ ልብስ ደግሞ መካከለኛ ጥለት ነች። መደቡ በጥቁር የተሰራ ምን ትባላለች? አዲስ ዲዛይን ሰንሰለት ትባላለች። የምታምር ሰንሰለት ነች። የሰንሰለት ቅርጽ ያላት ዲዛይን በጣም ነው የምታምረው። ልብሷ ዲዛይኗ አዲስ ነች። እንደዚህ አይነት ዲዛይኖች አልተለመዱም። ከለር አገባባቸው ደግሞ በጣም ነው የሚያምረው። ውበት አለው ማለት ነው። ብዙ አይነት ከለር ኮምባይኔሽን ነው ያለው። የብዙ አይነት ቅልቅል ሰንሰለት ነው ሲሰራ እንደዚህ ውበት ይኖረዋል ማለት ነው። በጣም የምታምር ግጥም ብሎ የተሰራ ሽመናው ራሱ ልስልስ ብሎ የሚያምር ነው። በእጃችሁ ስትነኩት በጣም የሚያምር ሽመና ነው። ግጥም ብሎ የተሸመነ ማለት ነው። ታችና ታች ላይ እንግዲህ የቢጫ ከለሮች መዝጊያ ተደርጎለታል። እዚህ ጋር ደግሞ የገቡት ከለሮች ብዙ ናቸው። ብዙ አይነት የከለር ነጭ አለ፣ ኦሬንጅ፣ ቢጫ ብዙ አይነት እንደምታዩት ብዙ አይነት የከለር ስብጥር ናቸው መሀል ላይ ያሉት። ነጠላዋም ስታያት ከቀሚሱ አንዱ ደረጃ ወጥቶላት ማለት ነው። አታምርም? ነጠላዋ በጣም ነው የምታምረው። ውበት ያላት ቀሚስ ነች። አሁን ለእናቶችም ለወጣትም ድምቅ የምታረጋችሁ በወራጅ ብታስቡትም አንገት ላይ ቀጠን ባለ ዲዛይን ቢሰራ የሚያሳምራችሁ ልብስ ነው። በወራጅ ደግሞ በጣም ውብና ቆንጆ ነው የምትሆነው። ነጠላው ሲሄድላችሁ ትልቅ ነጠላ ነው። እንደምታዩት በደንብ ያላብሳችኋል ማለት ነው። ቆንጆ መነን አለው። ቆንጆ አድርገን እንሰራላችኋለን። እንደዚህ ጥቅጥቅ ብሎ በፈለጋችሁ የዲዛይን አማራጭ ይሰራላችኋል። 14,000። ወደ እዚህኛው ቀሚስ ሄድላችሁ። እዚህኛው ደግሞ ቀጭን ቀሚስ ነች። በጣም የምታምር የከለር አገባባ የከለር ኮምቢኔሽኗ በጣም የሚያምር ቀጭን ጥለት ነች። በጣምም ቀጭን አትባልም፣ ግን መካከለኛ የምትባል ጥለት ነች። ታምራለች። እንደምታዩት መደቡ ብዙ አይነት የከለር ስብጥር አለው። መሀሉ ደግሞ ወርቀ ዘቦ ነው የተሸመነው። ወርቀ ዘቦ ሻይን አለው። ሻይኖች በጣም ያበራሉ ውስጡ ማለት ነው። እነዚህ ያሉት ከለሮች ዶቃ አለ፣ ብርቱካን፣ ቢጫ፣ ነጭ ብዙ አይነት የከለር ስብጥር አለው። ዲዛይኑ ደግሞ የሚያምር ቆንጆ ዲዛይን አለው። እቺ ልብስ እንግዲህ ለቤት እስራኤል እህቶችም ለማንኛውም ሰው የሚሆን አይነት ዲዛይን ያለው
በጣም ታምራለች። እንደዚህ አይነት ልብሶች ደግሞ በወራጅ ስታሰሯቸው በጣም የሚያምሩና ውብ ይሆንላችኋል። በእጅ ጥልፍ ብትፈልጉ በእጅ ጥልፍ እናሰራላችኋለን ጊዜ ወስደን ማለት ነው። በማሽን ከፈለጋችሁ በማሽን ቆንጆ ሆኖ ይሰራላችኋል። ወደ ነጠላው ሲሄድላችሁ በየመሃሉ ነጠላው ላሳያችሁ። ነጠላው እንደምታዩት የቀሚሱ አይነት ዲዛይን ሙሉ ዲዛይኗን ያወጣላት እኩል በኩል ማለት ነው። ከለሮቹ ሙሉ ዲዛይኑ ሙሉ ነው ነጠላው ላይ እየወጣ እንደዚህ ጣል አድርጋችሁ ስትለብሱት የሚያደምቃችሁና የሚያስውባችሁ ቀሚስ ስለምትሆነው እንደዚህ አልቆላት በፈለጋችሁ ዲዛይን 14,000 ይሰራላችሁ። ወደዚህኛው ልብስ ሄድላችሁ። ይሄኛው ልብስ እንግዲህ በሚያምር ዲዛይን በ8 ቁጥር እና በሻይን ወርቀ ዘቦ የተሸመነ ልብስ ነው። በጣም ነው የሚያምሩት። እዩት በደንብ ስታዩት ዲዛይኑ እንዴት እንደሚያምር እዩት በደንብ ስታዩት። በሁለት አይነት ከለር ብቻ የተሸመነ አይመስልም። ዲዛይኑ በደንብ ውስጡ ላይ ብዙ አይነት ውብ የሆነ ቀሚስ ነው። የዲዛይን አጣጣሉ የዲዛይን አቀማመጡ በጣም ነው የሚያምረው። ሁለት አይነት ከለር አይመስልም። እንደምታዩት የጥለቱ ስፋት ራሱ መመጣጠኑ ቆንጆ ነው። ለማንኛውም ሰው የሚሆናቸው አይነት ልብስ ነው። መነኑ ሲሄድላችሁ ደግሞ ወደ መነኑ ቆንጆ መነንና ሁለታይ መነን አለው። ግጥም ብሎ የተሰራ ሁለታይ መነን አለው። ነጠላው ደግሞ እንደምታዩት የቀሚሱን ግማሽ ይዞታል። የቀሚሱን ግማሽ ነው የያዘው። ነጠላው ሰፋ ሲል ጥለቱም ውበት አለው። ግሬስ አለው፣ የሚሰጣችሁ ውበት አለው። የትም ቦታ ስትገኙ እንደዚህ ጣል አድርጋችሁ ስለብሱት ነጠላውን የሚያሳምራችሁና ውብ የሚያደርጋችሁ ቀሚስ ነው። ይሄ እንግዲህ አንገት ላይ በፈለጋችሁ ዲዛይን እንሰራላችኋለን። ኦ ብትፈልጉ 4 ማዕዘን ብትፈልጉ ብትፈልጉ 5 ቅድ ብዙ አይነት የዲዛይን አማራጭ ስላለ እንሰራላችኋለን። ዋጋው እንደዚህ ጥንቅቅ ብሏ አልቆላት 16,000 እንሰራላችኋለን። ወደዚህኛዋ ልብስ ሄድላችሁ። እቺኛዋ ልብስ እንግዲህ መደቧ በፒንክ የተሰራች ልብስ ነች። ከላይ አንድ ደረጃ አላት ማለት ነው። ውስጡ ዲዛይኑ በዶት ዶት በፈርጥና በኤክሶች ጋር ኤክሶች የተሰራ ነው። እዚህ ልብሶች ደግሞ ለማንኛውም ሰው መሆን ይችላል ማለት ነው። ለቤተ እስራኤል እህቶቼ፣ ለሙስሊም እህቶቼ የሚሆን አይነት ልብስ ነው። የሚያምር ፒች ከለር እና ሻይን ወርቀ ዘቦ ገብቶለታል። ፈርጦቹ ደግሞ በቢጫ በኦሬንጅ በዶቃ ከለር በብዙ አይነት ከለር ነው የተሰሩለት ፈርጦቹ። ከላይ ደረጃ አለው የሚያምር ደረጃ ቆንጆ ሆኖ ይሰራላችኋል። ይሄኛው ልብስ እንግዲህ ከሌላው የሚለየው በወራጅ ነው የሚሰራው። አንዷ ፓርት ጠባብ ስለሆነች እችኛዋ ወራጅ ሆና ትሰራለች። ከኋላ 3 አርቡ ይዞራል ማለት ነው። ዋጋው እንደዚህ ጥንቅቅ ብሎ አልቆለት የፈለጋችሁ ዲዛይን 16,000። ወደዚህኛው ልብስ ሄድላችሁ። እንግዲህ ይሄኛው ልብስ አዲስ ከሸማኔ የመጣ ልብስ ነው። እንደምታዩት አንድ አርብ ብቻ ነው ያላት 7 ቁጥር እና 49 ቁጥር ነው የተሸመነው በሁለት አይነት ከለር ማለት ነው። እዛ ውጭ ደግሞ ወርቀ ዘቦ አለበት። ሻይን ወርቀ ዘቦ በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ በመካከለኛም አለው በትልቅም አለው። ይሄ ትልቁና ኦሪጂናሉ ነው። እዚህ ያነሰ አለው፣ እሱ ዋጋው ይቀንሳል። ይሄኛው ግን ሰፊና የሚያምር ዲዛይን ያለው ልብስ ነው። ዋጋው እንደዚህ ጥንቅቅ ብሎ አልቆለት 18,000። ወደዚህኛው ልብስ ሄድላችሁ። ይሄ እንግዲህ መደቡ በግሪን በጎመኔ ከለር እና ውስጡ ደግሞ በነጭ የተሸመነ ልብስ ነው። በጣም የሚያምር ከለሩ የሚያምር ከለርፉል የሆነ ልብስ ነው። ዲዛይኑም በጣም የሚያምረው ከለሩን አሳምሮታል ማለት ነው። ልብሱ የሚያሳምረው ዲዛይኑ ነው። ሽመናው ከጥለቱ ጋር ውበት ማች ሲያደርግ ውበት ይኖረዋል ማለት ነው። ትልቅ ነው በጣም ጥለቱ ራሱ ደስ ሲነካው በጣም ከባድና ትልቅ ልብስ ነው። ሽመናው ግጥም ብሎ የተሰራ ሸማኔ ልብስ ነው። ታች ያሉ ዲዛይኖች በጣም የሚያምሩ ዲዛይን አለው። በደንብ እዩት። የአንዳንዱ ዲዛይን በጣም ነው የሚያምረው። ከከለሩ ጋር ውበት ሰጥቶታል ማለት ነው። እዚህ ጋር ያሉት ዲዛይኖች እዚህ ጋር ያሉት ዲዛይኖች እዚህ ጋር መዝጊያው ጋር ያሉት ዲዛይኖች የሚያማምሩ ናቸው። ነጠላው ሲሄድላችሁ ደግሞ ነጠላው ምን እንደሚያክል እዩት። በጣም ሰፊና ትልቅ ነጠላ ነው። አያችሁት? ትልቅ ነው። ቀሚሱ ትልቅ ሲሆን ነጠላው ትልቅ ሲሆን በጣም ውበት ይሰጠዋል። ጣል አድርጋችሁ ስለብሱት ያለውን ውበት ያለውን ግሬስ በጣም ነው የሚያምረው። ቁመቱን ካላችሁ ደግሞ ቁመቱ ይሄን ያክላል ማለት ነው። 2 ከ20 የሚሆን ጥለት ነጠላ ስፋት አለው። ትከሻችሁ ላይ ጣል አድርጋችሁ ለብሱት ብትላበሱት በደንብ የሚያላብሳችሁ ልብስ ነው። ዋጋው እንደዚህ ጥንቅቅ ብሎ አልቆለት በፈለጋችሁት ዲዛይን አማራጭ 19,000 እንሰራላችኋል። እንግዲህ ወደዚህኛው ልብስ ከመሄድ በፊት በመላው ዓለም ያላችሁ
ቀሚስ የምታዙን እንዲሁም ሽፎን የምታዙን በዲኤችኤል ወይም በፖስታ ቤት እንልክላችኋለን በፈለጋችሁት ቀን ማለት ነው። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። ስልክ ቁጥራችን ደግሞ 0919821984 ብላችሁ እንግዲህ አድራሻ ለጠየቃችሁን አድራሻ 22 ተሻሞ ሁለተኛ ላይ እንገኛለን ማለት ነው። የትኛውም ሶሻል ሚዲያ ታገኙኛላችሁ። ቴሌግራም ላይ፣ ዋትሳፕ፣ ኢሞ ላይ፣ ቫይበር ላይ ስልኬ ብቻ ከያዛችሁ ታገኙኛላችሁ ማለት ነው። ወደ ተዘጋጀነው ልብስ ወደ እችኛዋ ልብስ ሄድላችሁ። እችኛዋ ደግሞ የምታምር አበባ በደንብ ፍንትክትክ ያለች የምታምር ቆንጆ ቀሚስ ናት። መደቡ የሚያምር ነው። ከዛ ውጭ ደግሞ አበቦቹ በጣም በሚያማምሩ ከለሮች ተቀምጠውለታል። ቢጫ አለው፣ እዚህ ጋር 8 ቁጥር አለው፣ ፒንክ አለው፣ በጣም በ74 አለው። በጣም በሚያማምር ከለሮች ያሸበረቀች ቀሚስ ነች። እንደምታዩት አበቦቹ ጣል 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 ያሉ ናቸው። ልብሱ በጣም ውበት ሰጥቶታል ማለት ነው። የጥለቱ ስፋትም ተመጣጣኝ ነው። የቀሚስ ጥለት ስፋት ዲዛይኑ በጣም የሚያምር ልብስ ነው። አርቡ 4 አርብ ነው። ውስጡ እንደምናሳያችሁ ሁሌ ፈርስ የሚባል ነገር በጣም ነው የሚያምረው። ፈርስ የሌለው ሲሆን ቀሚሱ በጣም ውበት ይኖረዋል። ቀሚሳችሁ አይጎትተውም ማለት ነው። ወደ ነጠላው ሲሄድላችሁ ነጠላዎችን ትመስላለች። ከቀሚሱ ሁለቱን ዲዛይኖች እዚህ ጋር ተጠቅሞታል ማለት ነው። ሸማኔው በጣም ነው የሚያምረው። አያምርም? በጣም የሚያምር የነጠላ ስፋት አለው። ከለሩ ከዲዛይኑ ጋር ማች አድርጓል ማለት ነው። ሳይዙን ካላችሁት ሳይዙ ይሄን ያክላል። በጣም ነው የሚያምረው። በጣም የሚያሳምራችሁ ቀሚስ ነው። ዋጋዋ እንደዚህ ጥንቅቅ ብሎ አልቆለት በፈለጋችሁ ዲዛይን አማራጭ 17,000 ይባላል። ወደዚህኛው ቀሚስ ሄድላችሁ። ይሄኛው ቀሚስ ደግሞ በጣም ትልቅ ቀሚስ ነው። ጥለቱ ሰፊ ነው ማለት ነው። ዲዛይኖቹን እዩት። በጣም በሚያማምር ዲዛይን የተሰራ ነው። እዚህ ጋር ጎመኔዎች ብዙ አይነት ከለር ዲዛይኖች አሉ። ቢጫ አለው። እዚህ ጋር የሚያማምሩ ዲዛይን ፈርጥ የሚመስሉ ዲዛይኖች አሉት። እዚህ ጋር 4 ማዕዘን ነገር አለው ማለት ነው። ይሄ የራሱ ዲዛይን ነው። 2 አይነት 4 ማዕዘን ያለው ሰፋና ጠበብ ያለ 4 ማዕዘን አለው። እዚህ ጋር ዲዛይኖቹ ተቀምጠዋል ማለት ነው። እዚህ ጋር ደግሞ መዝጊያውን ዙሪያ ያለው መዝጊያ ዲዛይን ለልብሱ ውበት ሰጥቶታል። እዚህ ጋር ያሉት ደቃቃ መስቀሎችም ለልብሱ ውበት ሰጥቶታል ማለት ነው። የምታምር ሌላኛው መነን ቀሚስ ነች። የሚያምር በግሪን እና በሻይን ወርቅ ዘቦ የተሸመነች ልብስ ነች። እዚህ ጋር ደግሞ ዲዛይኖቹ በነጭና ቢጫ ወርቅ ዘቦ ተሸርቦ የተሰራ ነው። እዚህ ጋር መደቡ ደግሞ በግሪን የተሰራ ነው። እዚህ ጋር በ74 ተሸምኖለታል ማለት ነው። የሚያማምሩ ነጠብጣቦች አሉት ዲዛይኑ ላይ በጣም ነው የሚያምረው። እዚህ ጋር መስቀሎች አሉት በደቃቆች። እዚህ ጋር ደግሞ ኮከብ 3 ማዕዘን ዲዛይን አለው። ያሉት ነጠብጣቦች ለቀሚሱ ውበት ሰጥቶታል ማለት ነው። ያሉትን ተሸርበው የተሰሩት በጣም በሚያምር ዲዛይን እና ውበት ሰጥቶታል። እዚህ ከታችና ካለ ያሉት ተሸርበው የተሰሩት ዲዛይኖች ማለት ነው። ነጠላው ላይም ስላለ ይሄ ነገር ውበት አለው። ነጠላው ላይ እነዚህ ነገሮች ስላሉ ቀሚሱ ውበት አለው ማለት ነው። ይሄ ልብስ እንግዲህ ጥንቅቅ ብሎ አልቆለት ፈለጋችሁ ዲዛይን 18,000 ይሰራላችኋል። ወደዚህኛዋ ቢጫ ልብስ ሄድላችሁ። የምታምር ቢጫ ልብስ ናት። ቆንጆ ዲዛይን ያላት ዶት ያላት የሚያማምሩ ዲዛይኖች አሉት። ይህ ልብስ እንግዲህ ለማንኛውም እህቶች መሆን ይችላል። ለእስራኤል እህቶች፣ ለሙስሊም እህቶች የሚሆን አይነት ልብስ ነው። ዲዛይኑ ማለት ነው ለማንኛውም ያማከለ ዲዛይን አለው። በጣም በሚያማምር እዚህ ጋር ወይነ ጠጅ አሉት። 8 ቁጥር አለው። መደቡ ደግሞ ነጭ ወርቀ ዘቦና ቢጫ ወርቀ ዘቦ ተሸርቦ የተሰራ ልብስ ነው። እዚህ ጋር ደግሞ በቢጫ ተሰርቶለታል ማለት ነው። እዚህ ጋር 3 ማዕዘኖቹ በጣም የሚያምር ዲዛይን ያለው ልብስ ነው። እዚህ ጋር ክብ ነገሮች አሉት። ልብሱ ውበት ሰጥቶታል ማለት ነው። የጥለት ስፋት ደግሞ ተመጣጣኝ የሆነ ጥለት ስፋት አለው። በጣም የሚያምር ልብስ ነው። ይሄ አልቆለት በ4 አርብ ስታዩት ውበት ያለውና ድምቅ የሚያደርጋችሁ ልብስ ነው። መነኑ ደግሞ ወተት የመሰለ የሚያምር ነጭ መነን አለው። ግጥም ብሎ የተሰራ 2 አይነት መነን አለው ማለት ነው። ወደ ነጠላው ሲሄድላችሁ ነጠላዋ እቺ አንዷን ዲዛይን ይዛ ወጥቶለታል ማለት ነው። ውበት አላት ነጠላዋ ራሱ መካከለኛ የሆነ ነጠላ ዲዛይን አለው። ዋጋው እንደዚህ ጥቅቅ ብሎ አልቆለት 17,000 ሄድላችሁ። እቺ ማለት በደረጃ የተሰራች ልብስ ነች። ከታችና ከላይ በቀጭን ደረጃ ተሰርቶለታል። መሀል ላይ ያለችው ዲዛይን በጣም የምታምር ዲዛይን አላት። እዚህ ጋር ያሉት 3 ማዕዘኖች በደቃቃ ተሰርቶለታል ማለት ነው። እዚህ ጋር ደግሞ ባዶውን መደቡን የመሰለ ተሰራላት አለ። ታች ደግሞ መዝጊያና መዝጊያ በፈርጥ ተሰርቶለታል ማለት ነው።
ልብስ ምናልባት አንድን ደረጃ ለማትፈልጉ እንደዚች ሆና ብዙ ጊዜ እንደዚች ሆና ሰርተናታል። ያለ ደረጃ ማለት ነው። ከታች የሌለው ደረጃ በጣም የሚያምር ዲዛይን ነው የሚወጣላት። ሌላ አይነት ውበት አለው። ወደ ነጠላው ሲሄድላችሁ እዚህ ጋር ያለችው የቀሚሱ ያለችው ነጠላ ዲዛይን ነጠላው ላይ ሙሉ ወጥቶለታል ማለት ነው። በጣም የምታምር ነጠላዋ እቺ አልቆላት ስታዩት በጣም የምታምር ቆንጆ ልብስ ነው የምትሆንላችሁ። ዋጋው አልቆላት 14 ሺህ